እኔ በእናንተን ክፍተት ሄርሜላ አቀባጥሪ ሆነን ለመናገር እንዴ እና ይሄ ሩታና ኤፍሬም የመጡት መጀመሪያ ይቅርታ ነው ያሉት። አይውላችሁ እኔ ከጥላቻ ወይም ደግሞ ከአንድ ነገር ተነስቼ ሳይሆን ማወራው አሁን እናንተ አንዴ ተሸውዳችኋል። እሺ ሁለተኛ ግን አትሸወዱም አይደለ? በቃ እነ ሄርሜላ እና አብርሃም ይቅርታ ነው ማድረግ ያለባችሁ ለነ ሩታ እና ሩታና ኤፍሬም ዛሬ ሁለተኛ የለምደኝም ብለው ቢመጡ እና እኔ ግን አንዳንድ የሚያስተምሩን ነገር ግን ምንድነው? እውነት ለመናገር ይሄው በፖዚቲቭ ማይንድ ሴቶኝ ነው ማወራላችሁ። ገብቷችኋል? እንደዚህ ሩታን ስለምትወዷት ሄርሜላን ስለምትወዷት ስለምትጠሏት ሩታን ስለምትወዷት አይደለም። በእርግጠኛ ስንወያይ በቃ ሩታ ከልቤ ይቅርታ ብላ ከመጣች እንደ እውነታ ስናወራ በቃ ለሩታ ይቅርታ ይደረግላት እንደ ሀሳብ ማለት ነው። ይሄ የኔ ሀሳብ ነው። እናንተን ሀሳብ እስቲ ኮሜንት ላይ አስቀምጡልኝ እና ይቅርታ ቢደረግላት ብላችሁ የምታስቡ ሰዎች አንድ ቁጥር ጻፉልኝ፣ አይደረግ የምትሉ ደግሞ ሁለት ቁጥር ጻፉልኝ። ለምን እንደሆነ ኮሜንት ላይ እንወያያለንና ዛሬ ግልጽ አድርጌ አብራራላችኋለሁ። ግን እኔ አሁን የደበረኝ ነገር ምንድነው ብትሉኝ ሩታ ዛሬ ምን አስበው ነው ኤፍሬምና ሩታ ለምንድነው ይቅርታ ብለው ሄርሜላስ እንደዚህ አይነት አስተሳሰብ ልታስብ የቻለችበት በምን ምክንያት ነው የሚለውን አንድ ላይ አብራራላችኋለሁ። እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንደረሱ፣ ቪዲዮን ደግሞ ላይክ አድርጋችሁ ጀምሩ ትላለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ወደ ቪዲዮ ሰብስክራይብ ያደረጋችሁ ከልብ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ የኔ ውድ ፋሚሊዎች። እስቲ እንቀጥል። አስፈላጊ አይደለም ሩታም ሆናችሁ ኤፍሬም እኛን ይቅርታ መጠየቅ አስፈላጊ አይደለም። ምክንያቱም ከዚህ በፊት ብዙ ጊዜ ይቅርታ ጠይቃችሁ ነገሮችን ለማበላሸት እየሞከራችሁ ነው ያላችሁት። አስፈላጊ አይደለም። አብሽ ሰላም ውድነ እሺ፣ ሰላም ከማለታቸው በፊት እኛ እናውራ። ሄርሜላ ያለችበት ምክንያት እስካሁን አልሰማንም፣ ግን እኛ ከዚህ በፊት በምናውቀው ነገሮች እውነት ለመናገር ሄርሜላ አሁን ትክክል ነው ያለችው። ምንድነው ሄርሜላ ትክክል የሆነችበት ምክንያት ከዚህ በፊት እነ ሩታም ሆነ ኤፍሬምም ይቅርታ ብለው ነበርና ይቅርታቸውን ደግሞ እነ ዳኒም እነ ዴቭም ቡዜም ተቀብለው አምነው ተስማምተው ነበር እና የዛ ሰዓት ሄርሜላ ተሸወርኩ የምትለው አብርሃም መተት ተደርጎበታል በተባለበት ሰዓት አብርሃም ሩታን መርጫለሁ ምናምን ሲል ሄርሜላ ኮንፊውዝ ሆና በጣም እንዴት ልበላችሁ ጨንቋት እንዴት አብርሃም እንደዚህ ይላል ምናምን ብላ ተሸወርኩ የምትለው እሱን ነውና ሄርሜላ እሱን ፈርታ ነው በቃ አብርሃም ተሳስቷል ምናምን ብላ ነው። እና አንድ ድል የዛኔ ካስታወሳችሁ አንድ ድል ሰጥተዋቸው ነው ለሩታ አንድ ድል ሰጥተዋት ነው ሩታ ይሄን ድል ተጠቅማ ምናምን የተብሎ የተወራባትና መተቱ ምናምን የተባለው ሰዓት እኔ ይሄንን ግልጽ አልሆነልኝም እስካሁን። መተት ነው መተት አይደለም ምናምን እየተባለ ሁላችንም ተከራክረናልና የምታውቁ ካላችሁ ትክክል ከሆንኩ እስቲ እዚህ ላይ አስረዱኝና ወደ አሁን ዛሬ ምን አስበው እንደመጡ ምን እንደቀመሩ ሩታና ኤፍሬም አላውቅም፣ ምን እንዳሰቡ አላውቅም። ግን ይሄ ነገር ቀመር ይሁን አይሁን አንድ ላይ እናጣራለን። ለምን ብትሉ አሁን ይኸውላችሁ የዛኔ ሄርሜላ ይሄንን በፈርታ ነው እንጂ ሌላ ነገር ፈርታ ምናምን አይደለም እያወራች ያለችው። እስቲ እንይ ለሰላም ነው ዛሬ መጣ ነው ሰላም እንዲሄድ ወይም ደግሞ አብርሃም አዝኖ እንዳይቀርብን ሄርሜላም አዝና እንዳትቀርብን ውስጣችን ላይ ቅሬታ እንዳይኖር እነሱ የሚሰማቸውን ስሜት እኔ አንድ ነገር ልበልህ ኤፍሬም አብርሃምና ሄርሜላ አሁን ላይ ቅር እንዳይላቸው ምናምን በጭራሽ አይላቸው። እኔ የሩታ ደጋፊ ስለሆንኩ የእንትና ደጋፊ ስለሆንኩ ምናምን አይደለም። እኔ ለሩታ መመክራት አንድ ነገር ቢኖር በቃ አልፈልግሽም ከተባልሽ እና ይሄ ይቅርታ ምናምን ሰበብ አስባብ ነው የሚሆንብሽ እና ይቅርብሽ በቃ ሩታ። እውነት ለመናገር ላንቺ ላይፍ ነው መነገርሽ። በቃ አብርሃምና ሄርሜላ አንድ ላይ ተዋደው ለመኖር አስበዋል፣ እየኖሩም ነው እና በቃ ይቅርብሽ። እውነት ለመናገር በቃ እነሱ ይሄንን ነገር አይፈልጉትም፣ የእናንተን መምጣት ምናምን አይፈልጉትም እና በቃ ቢቀርባችሁ ነው። ይሄ ጠጋ ለማለት ነው እየሞከራችሁ አንድ ላይ ቤተሰብ ለመሆን ወይ የሆነ ነገር ድጋሚ ሄርሜላን የሆነ ነገር ውስጥ ከታችኋት ለመጨቃጨቅ ነው እድል እየተከፈተ ያለው እንጂ ሌላ ነገር አይደለም። እና ሄርሜላም ያለችው ነገር ትክክል ናት። በቃ አያስፈልግም ምናምን ያለችው ግን ያው በአንድ የኢትዮጵያኖች እኛ ስንባል በእምነት ምናምን ስናስበው ትክክል አይደለችም ሄርሜላ የተናገረችው። ለምን አንድ ሰው ይቅርታ ማድረግ አለብን ግን የሆነ ስንታገሰው እንደዚህ ከአንድ በላይ ሆነ ያለችው ነገርም ደግሞ ትክክል ናት። ለምን መሰላችሁ? ለአንድ ሰው ይቅርታ ማድረግ አለብን በእምነታችንም እንትን ሲባል ግን እምነታችንን ምናምን ሳይሆን እዚህ ጋር አሁን እያለን ያለነው ሄርሜላና አብርሃም ሁለቴ ተሸውደናል፣ አንዴ ተሸውደናል፣ ሁለተኛ ግን አንሸወድም እያሉ ነውና በዛ ጉዳይ ግን እነ ሩታን እንደሌላ ፈርተዋትም ሊሆን ይችላል፣ በሌላም ነገር አስበዋል ሊሆን ይችላል አላውቅም። ግን
ሩታን ለምን እንዳሰበችውላ አልገባኝምና አብርሃም ምን እንደሚናገር እሺ ይላችኋል እምቢ ይላችኋል። እስቲ እዛም ታይም ያደረኩት ነገር ማንኛውም ሰው ሊያደርገው የሚችለው ነገር ነው። ምክንያቱም ካለፈው ነገር የተረዳሁትም ያየሁት እሺ እውነት ለመናገር ሩታ እያለች ያለችው የዛኔ እኔ የተረዳሁትን እኔ በዛ ሰዓት የደረሰብኝን ነገር ነው አይምሮዬ ላይ የመጣልኝ ነገር ነው ያለችው። እሱ ያው በንዴት ሆና ምናምን ሊሆን ይችላል የወሰነችው። ግን አሁን እያለች ያለችው ሄርሜላ አሁንስ ልትሳሳቺ የማችበት ምክንያት የለም፣ ይቅርታ ብናረግልሽ ትሳሳቺ ትቻለሽ፣ ሰውነንና ትሳሳቻለሽ እያለቻት ነው። እና ድጋሚ እድል አልሰጥሽም፣ አላምንበትም እና አብርሃም ወስን እያለችው ነውና አብርሃም እንግዲህ አሁንም ዝም ብሎ ነው እየሰማ ያለው። እኔ እንዴት እንደሆነ አልገባኝም፣ ለምን እንደሆነ የሚጠጋጉት ጠጋ ብለው የሚያወሩት ምን እንደሆነ ግን አልገባኝም። እና አንድ ላይ አሁን ተታርቀው እንትን ቢሉ ምናምን እኔ ደስ አይለኝም እውነት ለመናገር ደስ አይለኝም። እኔ ለሩታ ምናምን ስለምደግፍ ምናምን አይደለም፣ ለሄርሜላም ስለምደግፍ ምናምን አይደለም። በቃ ባይታረቁ ደስ ይለኛል። ሩታና ኤፍሬም አብርሃምን ባይታረቁ ደስ ይለኛል። ለምን ብትሉኝ በቃ ሌላ ሰበብ ነው የሚመጣው፣ ሌላ ህይወት አይፈጠርም። ሌላ ነገር አዲስ ነገር ከአመት እስከ አመት ምን አይነት ጭቅጭቅ እንደሆነ ነው ያልገባኝም። እንዴ ሰው ከአመት እስከ አመት አንድ አይነት ጭቅጭቅ ይዞ ይመጣል እንዴ? በቃ ያን ነገር አንድ ነገር እያስተካከሉ ነው እንጂ መምጣት አንዴ በሩታ አንዴ በሄርሜላ አንዴ ወደዛ ወደቀች አንዴ ወደዚህ እንደሱ አይደለም። በቃ የእውነት ላይፍም ቢሆን ድራማም ቢሆን በቃ ማስተካከል ነው ያለባቸውና በቃ ይቅርታ ልጠይቅ መጣች ብለው 20 ምናምን ደቂቃ አክሽን የሌለው ምን የሌለው ይደብራል እኮ ኦዲየንስ ሁላ ይደብረዋልና አብርሃም የሆነ ነገር ተናገር ወይ የሆነ ነገር በል፣ በጣም ነው ይደብረው። በቃ ሄርሜላ ያለችው ነገር ትክክል ናት እንዴ? ወንድ ልጅ እኮ ነው እንደዚህ አይነት ትክክለኛ ውሳኔ ወስኖ መናገር ያለበት። አንተ ነህ ሁላ ሄርሜላን እያናናካት ያለኸው። እኔ ከሩታ ጋር እያመዛዘንኳ ምናምን ሳይሆን በቃ ሩታ የራሷ ህይወት አላት፣ ሄርሜላ የራሷ ህይወት አላት። በቃ እኔ ሩታ እና አብርሃም አንድ ላይ እንዲሆኑ በጣም ነበር የምፈልገው። ሄርሜላን ሰድባን ነበር ምን ይላል ነበር። በቃ ግን የአብርሃም ውሳኔ ከሆነ እኔ ምን አገባኝ? እኔ አንድ ላይ ቢሆኑ ባይሆኑ ምን አገባን? እኛ በቃ አያገባንም። እኛ መመልከትና ሀሳብ መስጠት ነው ያለብን አይደል? እና እንግዲህ እኛ ብዙ ነገር ነው አብርሃምን መከርን ብዙ ነገር አለን፣ አልሰማም አለ። ሄርሜላን ሰደብናት፣ አንቺ እንደዚህ ብለን ሰደብን መከርን፣ ምንም እሷም አልሰማም ብላለች። ግን አሁን ሩታ ደግሞ ወደ ገደል ስገባ ዝም ብለን ማየት የለብንም። በቃ መምከር ካለብን መምከር አለብንና ቢያንስ እንኳን አንድ ላይ እንትን ባትሉ ምናምን አብርሃም ይወላችሁ ተታረቁ ማለት ነው። እርግጠኛ ወዳጅ እንሁን የሚባባል ነገር አለ፣ ቤት እንምጣ የሚባባል ነገር አለ፣ ብዙ ነገር አለ። ያው አብርሃም ድጋሚ ከሩታ ጋር መሆኑ አይቀርም፣ ከዛ ይጨቃጨቃሉ። አብርሃም ለምንድን እንደማያወራ ነው እኔ ግራ ይገባኝ። በቃ ወንድምህን ይቅርታ ተባብለ አንድ ላይ መቀጠል ከቻልክ በቃ አንድ ላይ ቀጥል። ኤፍሬም አይገባውም እንዴ? እኔ እኮ ከሩታ በላይ እኮ የሚያስቀኝ ኤፍሬም ነው የሚያናድደኝም እንዴ። በቃ ሩታ ኢትስ ኦኬ ችግር የለም ልጄን አሳድገዋለሁ ብላ ቆርጣ ከወሰነች በኋላ ኤፍሬም አሁንም ተስፋ አይቆርጥም። በቃ እንዴ እመኑ፣ በቃ አንድ ላይ ናቸው። እኔ አመንኩ፣ በቃ እኔ የሩታ ደጋፊ ስለሆንኩ አመንኩ። በቃ ገብቷችኋል? ሩታ ደጋፊ ነኝ ብዬ ለሩታ አስብ ነበር። በቃ ግን በቃ አመንኩ። በቃ አብርሃምና ሄርሜላ አንድ ላይ መሆን እንዳለባቸው እንደሚዋደዱም አንድ ላይ መቀጠል እንዳለባቸውም ገባኝና በቃ እኔ ትቻለሁ። የሰውም ጥላቻ የለብኝም፣ ለማንም ክፉም አላስብም። ምን አገባኝ? እኔ አያገባኝም። እናንተ የፈለጋችሁትን ማሰብ ትችላላችሁ። ግን እናንተ አሁን የሄርሜላ ደጋፊዎች የምትባሉ ሰዎች ለሩታ ምን አይነት አመለካከት ነው ያላችሁ? አሁን ላይ እኔ እንድትሳደቡ ምናምን ብቻ ሳይሆን አሁን ላይ ትክክለኛውን ነገር እስቲ እናወራ፣ በግልጽ እናወራ። ኮሜንት ላይ ያስረዱኝና ለምንድን ነው በቃ ግልጽ አድርገን እንወያይ። እንዴ ሩታ በዚህ ያህል ደረጃ ለምንድን ነው የፈለገችው? ስድብ ሳይሆን ማለት ነው። ሩታ እንደዚህ አስባ ነው። የእናንተን መላምት ግምታችሁን አስቀምጡልኝና እስቲ ቪዲዮውን እንይና ሀሳብ እንሰጥበታለን። ማዳምጠኝ። ሁልጊዜም እኛን ይቅርታ የምትጠይቁት የሆነ ነገር ፍለጋ ነው። ሰው አስፈላጊ አይደለም። ህይወታችሁን ኑሩ። እንደገና ደግሞ ይቅርታ ዛሬ መጠየቃችሁ ምንም እኔ አልጣመኝም። እኔም አልታየኝም ሄርሜላ እውነት ለመናገር ማለት ነው። እና በቃ እንዴ ከዚህ በላይ ምን ልትላችሁ ትችላላችሁ? በቃ ወደ ቤታችሁ ሂዱ ነው የተባላችሁት። ለምን አትሄዱም በጊዜ እንዴ? ሰው 25 ደቂቃ ሙሉ ይጨቃጨቃል እንዴ በአንድ ርዕሰ ጉዳይ ላይ? በቃ ምንም ምክንያት አታብዙ። እኔ ይኸውላችሁ ኤፍሬምና ሩታ የሆነ ነገር አስበው ነው አላሰቡም እኔ አላውቅም፣ አያገባኝም። ያስቡ አያስቡ አላውቅም። ግን እኔ አንድ ማምነውና አንድ ማውቀው ነገር ምንድነው ሩታና ሄርሜላ ከተታረቁ ወይም ሩታና አብርሃም ከተታረቁ ብጥብጥ እንደሚነሳ በሄርሜላ በኩል
አዲስ ጸብ እንደሚነሳ እና አቤልም እንደሚበጣበጡ እርግጠኛ ሌላ ታሪክ ውስጥ ስለሚገቡ ቢቀርባቸው ካሁኑ ሩታ ቢቀርባት ነው ብዬ ነው ማስረዳው። ለምን ሄርሜላም እያስረዳች ነው የኛ መታረቅ ምንም አልታየኝም እያለች ነው። ያው ኖርማል መታረቃው ሊታረቁ ይችላሉ፣ ግን ይሄ እንደ ወዳጅ መጠጋጋቱ ምንም አይታየኝም። ቢቀርባቸው ይሻላል። ሌላ ነገር ነው። ካስታወሳችሁ አሁንም ብለዋለች የእናቴ ልጅ አይደለህም ምናምን ብለህ ነበረ ኤፍሬም ያለው ማለት ነው። ለአብርሃም ክፋት ምናምን አስቦ ሲሆን ሩታና አብርሃም አንድ ላይ እንዲሆኑ ስለፈለጉ ነው። ሄርሜላ ላንቺ ክፉ አስቦ ምናምን አይደለም። ሌላ ነገር አታስቡ። አንዳንድ ሰዎች እንደዛ ከሆነ እስቲ ኮሜንት ላይ አሳውቁኝ። በቃ እኔ የማላውቀውን ነገር አሳውቁኝ። ግን እኔ እየተናገርኩ ነው። እንደዚህ አስቡ ምናምን አይደለም። እንይ እስቲ ማይከፍ እና ማይከፍ ይሰማል እንደዛ ለማድረግም ስለማይችል ማለት ነው። ነገር ግን እዚህ ጋር በጣም ብዙ ትልልቅ ሰዎች ነግረውኝ እንዴት ነው ካንተ ምህት ላይ በጣም ትልልቅ ሰዎች አግኝተው እሺ እውነት ለመናገር ማለት ነው አንድ ነገር ግልጽ አድርጌ ስነግራችሁ አብርሃምና ሩታን የሚያገናኛቸው የድሮ ፍቅራቸውና ትዳራቸውና ልጃቸው ነው። አብዛኛው አሁን ላይ ሊያገናኛቸው የሚችለው ልጃቸው ነው። እና ምንድነው አሁን ላይ ከምን አነሳሳህ ምን ልትወስን ቻልክ ምናምን ሲለው እኔ ተቆጭቼ ነው። ትላልቅ ሰዎችም ቡዜም እህቴ ታላቅ ሰውም እየመከረን ነውና ቆጨኝ ካንተ ማስቀየሚ። ይኸውልህ አሁን ከልባቸው እንደሆነ አብርሃም አያውቅም፣ እኛም አናውቅም። ከልባቸው ይቅርታ እንደሆነ አናውቅም። ለምን መሰላችሁ? ከዚህም በፊት 2-3 የተደገመ ነገር ነውና ይሄ ነገር ይቅርታ እያሉ የመጡ ሌላ ብጥብጥ የሚፈጥሩት ሩታና ኤፍሬም ናቸው። እውነት ለመናገር ያ ዴቭ የሚባለው ደግሞ እኔ እንዴት እንደሆነ አላውቅም። የሱ ተፈጥሮ አንዴ ወደነ ሄርሜላ በኩል ሄዶ ያጨበጭባል፣ አንዴ ወደነ ቡዜ ወደነ ሩታና ሄርሜላ ጋር አንዴ ወደዚህ እያለ ወደ አብርሃም እየደገፈ አንዴ ወደዚህ እያለ ተስፋ እየሰጠ ይጠፋል። እኔ እኮ ይገርመኛል እኮ እሱ ሰውዬ። በቃ ይቅርባችሁ፣ እኔ ሩታ ይቅርባችሁ። ምንም ይሄ ነገር ምንም በቃ እኔ ሩታ ደግሞ የማታምነው ነገር አለ። ምንድነው ግግም የምትለው ነገር የምታናድደኝ? ኢትስ ኦኬ ትላለች ሁሌ። ኢትስ ኦኬ ልጁን ማየት ካልፈለገ ችግር የለም። ለምን ችግር የለም ብላችሁ አሁን አብርሃምን ፈልጋ ለመታረቅ ነው የመጣችው። ከዛ ማየት ካልፈለገ ደግሞ ቢቀርበት ይሻላል። እንዴት ታደርገዋለች እንትኗን ኢጎ ነው የሚባለው በእንግሊዘኛ አይደለ? እና ምንድነው ፈልጋ እንደ አለመፈለግ አይነት ጸባይ ነው የምታሳየው ሩታ። ሁሌ ነው አብርሃምን ትፈልገዋለች፣ ግን በቃ እኔ ያልፈልገውም እኔ እንደማፈልገው ነው የምታወራውና ሩታ በቃ እባክሽ እኛንም እየሰለቸን ነው። እውነት ለመናገር እኔ ከሴቶች ጀግና ናት። እውነት ለመናገር ማንም እንትን አይላትም ስላችሁ እንዴት ልበላችሁ፣ ልጅ ወልዳ ተገርታለች። እንደ ጤነኛ ሰው ስናስበው ማለት ለመሳደብ ምናምን ሲሆን እውነት ለመናገር ስናስበው በቃ ጎበዝ ናት። ግን ትዳሯ አልሆን ካለ ከሄርሜላ ጋር መቀጠል አብርሃም ከፈለገ እኔ ምን ላድርገው? እሺ ምን ትሉታላችሁ? እሺ አብርሃም ጥፋቱ እኮ ማለት ነው የሄርሜላም የሩታም አይደለም። እናንተ ይኸውላችሁ መሰዳደብ የለባችሁም። እንደውም የሩታና የሄርሜላ ደጋፊዎች እኔ የምታስቁኝ ሄርሜላ እንደዚህ ናት ሩታ እንደዚህ ናት አይባልም። አብርሃም እንደዚህ ነው ማለት ያለባችሁ። በቃ የአብርሃም ጥፋት ማንም እናንተም ብትሆኑ ታረጉታላችሁ። እውነት ለመናገር ማለት ነው። ለምን መሰላችሁ? እናንተ በአብርሃም ቦታ ሆናችሁ ሳይሆን በሄርሜላ ቦታ ወይ በሩታ ቦታ ብትሆኑ ሄርሜላም ትክክል ናት፣ ሩታም ትክክል ናት። ለምን ሄርሜላ እንግዲህ ባሏ የተነጠቀ ባል ስለመጣ ከሚስቱ ጋር ልጅ ያለ ሰውዬ ስለተፋቱ አዝና ለሩታ እሺ የምትል ምን አገባት እሷ? ሩታ ሄርሜላ የተገኘችው ከሌላ ቤተሰብ፣ ሩታ የተገኘችው ከሌላ ቤተሰብ፣ አይገናኙ አይተዋወቁ። ምን አገባት ሄርሜላ አብርሃም እፈልግሻለሁ ብሎ ተዋደው ከተቀራረቡ በስተቀር አንድ ላይ በሰላም መኖር የምትፈልገው። ሩታ ደግሞ አንቺ አዲስ የመጣሽ ነሽ የማታውቂው ነገር አለ ብላ የምጠላት ምክንያት ሁለቱ ስለተጣላሉ ብቻ እናንተ መጣላት የለባችሁም ነው እያልኳችሁ ያለሁት። እናንተ መናገር ካለባችሁም አብርሃምን ነው። አብርሃም እንግዲህ እኔ ጤነኛ አይመስለኝም ሆነ ለመናገር እኔ እንደ ጤነኛ ሰው አልቆጥረውም። ለምን እዛ ጋር ትዳሩ ልጁን ፈቶ መጥቶ እዚህ ጋር ሄርሜላን ሙድ መያዝ አንዴ ፍቅር ጋር ሄዶ ደግሞ እንትን ሲል ነው። እኔ እንደዚህ ምንም ልላችሁ አልችልም። ብቻ ግን የምታውቁትን አውቃችኋል። እስቲ እኔ ጥፋታችንን አምነን ይቅርታ ጠይቀናል። ከዛ በተጨማሪ ደግሞ ስለተፈጠረው ነገር ሶሪ ቴንኪው ለማለት ነበር። እኛ ሰው ወደ ዲከኛ መውጣት ያለበት ነገር ወጣ ያስባሉ ማለት ያለብንን ነገር በቃ እውነት ያሉትን ነገር ብለዋል፣ ይቅርታ ብለናል። ካም በኋላ ግን አትመለሱ በእነሱ ጋር። በቃ እኔ ቢቀርባችሁ ነው እንደ እህትና እንደ ወንድም ስመክራችሁ ቢቀርባችሁ ነው ምለው። እና ሩታዬ የምር ሌላ ባላግብተሽ ከሌላ ሰው ጋር ብንኖር ይሻላል። ኤፍሬምም እንደ ወንድምህን የምር ይቅር ተባበሉና አንድ ላይ ህይወታችሁን ምሩ ሳይሆን በቃ እንደ ወንድም ማገዝ ካለበት አግዝ ነው ምለው። ሌላ ነገር አይደለም። በተረፈ ቤተሰቦቼ እስቲ ዛሬው ቪዲዮ ጠቃሚ ከሆነ ወይም ደግሞ
ከተረዳችሁት ሀሳቤን በስትክክል ከተረዳችሁት ከሰማችሁኝ ቪዲዮ ላይክ አድርጉልኝ ወይም ደግሞ ልብ ቅርጽ ምልክት እየሰጣችሁኝ ሀሳብ አስተያየታችሁን አሳውቁኝ። እስከዚህ ስለተከታተላችሁኝ ከልብ አመሰግናለሁ። ትክክለኛ ነገር ነው ያወራሁት፣ ፖዚቲቭ ነገር ነው ያወራሁት። ሌላ ነገር ማንንም አልተሳደብኩም። ትክክለኛ ነገር ነው ያወራሁት። ብቻ ወዳችኋለሁ፣ ከብራችኋለሁ። ቻው